የክርስቶስን እንባ ባበሰችበት እጇ የሁላችን እንባ ታብስልን። ሰው መንፈስ ቅዱስ ሲሞላበት እመቤታችንን እንደሚያመሰግን መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣልህ። ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን። በእውነት ድምጿ ሐዘን ያስረሳለካ ደስ አለው። በቃ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ድረስ ማርያም ማርያም እያለን እንወልዳለን። እግዚአብሔር ክብር ምስጋና ይድረሰው። በእውነት እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን ይላል። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ይላል። አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታ ይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን። ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል። ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? ምእመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። ወንድ ስለማላውቅ እንዴት ይሆናል አለችው። እውነት ልንገራችሁ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሽ። የሥላሴ ሥራ ነው ባንቺ የሚሰራዋል። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የሚለው የለም ትላለ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ሥጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እግዚአብሔር ባሪያው ስትሆን እናቷ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ ዓመቱ እሞረሰያ ይላል ቅዱስ ያሬድ። አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባችው ያሳደገችው። ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እምባውን አፈሰሰ። ባለቀሰ ጊዜ እምባውን የጠረገችው ማነች? ቅዱስ 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 እያሉ መልአክ